አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከዚህ በፊት ባሳለፍናቸው ሁለት ደርሶች የመጀመሪያውና ሁለተኛው ክፍል አደርሱል አወልን የአረበኛ ፊደላቶች ለየብቻ ሲጻፉ ያላቸው የአረበኛ እያንዳንዱ ፊደላቶች ያላቸው ቅርጽና መኽረጃቸው መውጫቸው ኬት ጋር አይተናል። የዛሬው ደርስ ደግሞ አደርሱ ሳኒ ሁለተኛው ክፍል ሑሩፉል ሂጃኢል ሙረከብ ፊደላቶች ተርኪብ ሲደረጉ ሙረከብ ብሎ ማለት ሲዋቀሩ ወይንም እርስ በርስ ሲያያዙ ያላቸው ቅርጽ። አረበኛ ከሌላ ቃላቶች ከሌላ ቋንቋዎች ለየት የሚያደርገው ነገር ምንድነው? አንድ ፊደል መጀመሪያ ላይ ሲመጣ፣ ሁለተኛ ላይ መሃል ላይ ሲመጣ፣ መጨረሻ ላይ ሲመጣ ብቻውን ሲጻፍ የተለያየ ቅርጽ የሚኖራቸው ፊደላቶች አሉ። አሁን አደርሱ ሳኒ የሚያሳየን ይህንን ነው። ፊደላቶች ምን አይነት ቅርጽ እንዳላቸው መሃል ላይ ሲመጡ ምን አይነት ምስል እንደሚይዙ እንመለከታለን። መርሃባ ወደ ደርሱ እንመለስ። አደርሱ ሳኒ ሑሩፉል ሂጃኢል ሙረከበ አሊፍ ላም አሊፍ። እዚህ ጋር ላምና አሊፍ ተያይዘው ነው። ላም አሊፍ ባ አሊፍ። አሁንም በተመሳሳይ ሁኔታ ባና አሊፍ ላም አሊፍ ላም አሊፍ ላም ሐ። እዚህ ጋር ሐ ከስር ምናቃት ናት። ከላይኛው ጋር የተጻፈው የተያዘችው ላም ናት። ላም አሊፍ ላምን አሁን እዚህ ጋር በስንት አይነት ቅርጽ አየናት? እዚህ ጋር 1 2 3 4 ይሄና ይሄ ተመሳሳይ ነው። ስለዚህ 4 አይነት ቅርጽ አላት ማለት ነው። ከሌላ ከአሊፍ ጋር በምትያያዝበት ሰዓት በአራቱም አይነት ቅርጽ ብንጽፈው ወይንም ብናነበው ተመሳሳይ ነው። ላም አሊፍ። እንቀጥል። ላም መሃል ላይ ስትመጣ ካፍ ካፍ አሊፍ። ያው እዚህ ጋር ካፍ አለ። አሁን እዚህ ጋር ምንድነው ከአሊፍ ጋር ሲያያዝ ያለውን ቅርጽ ነው። ባካፍ ታካፍ ሳ ባ ታ ሳ ኑን ያ ባ አሊፍ ኑን አሊፍ ታ አሊፍ ያ አሊፍ ሳ አሊፍ ባሲን ያሲን ኑን ሲን ታሲን ታሲን ታጂም ታሓ ኑን ኻ ያሓ ባጂም ያሚም ባሚም ኑን ሚም ታሚም ሳሚም ባያ ያ እዚህ ጋር ያና ሁለት ያ ነው። አንድ በነጥብ ሁለት ነጥብ ያላት ያ፣ ሁለተኛ ሶስተኛው ደግሞ እንደዚህ አይነት ቅርጽ ያላት ያ፣ ሁለት ያ። እዚህ ጋር ያ ኑን ያ ታ ያ ሳ ያ ኑን ባላም ታ ኑን ላም ባያ ላም ያ ታላም ሳላም ኑን ባኑን። እዚህ ጋር እንዳንሸወድ እያንዳንዱ ቃላቶች አሁን እዚህ ጋር ያ ከተለያዩ ፊደላቶች ጋር ስትመጣ ያላትን ቅርጽ እኛ በሁለት ነጥብ ነበር የምናውቃት። አንዳንዴ ያለ ነጥብም ልትመጣ ትችላለች። እንቀጥልሽ። መርሃባ ባኑን ኑን ታያኑን ያታኑን ሳሳኑን ጂም ሓ ኻ ሓሳ ኻባ ጂምታ ታሓታ ያጂምባ ባኻታ ታ ሃ ባታ
ያሃ ታሃ ኑንታ ሃ ያሃባ ባሃ አሊፍ ባሃ ሚም። እዚህ ጋር እንድታስተውሉ ታ በስንት አይነት መልክ ትጽፋለች? አሁን እዚህ ጋር ምናቃት ታ አለች። እዚህ ጋር ይሄው እቺኛዋ ታ አለች። አሁንም እዚህ ጋር ታ አለች። አሁን እዚህ ጋር የተጻፈችው ታ። እነዚህ ሶስቱም ታ ብለን ነው የምናነባቸው። ሶስቱም ታ ብለን እናነባቸዋለን። ሌላ ደግሞ በተጨማሪ ሃን ካየን እዚህ ጋር ሃ አለ፣ እዚህ ጋርም ሃ አለ። አሁን እዚህ ጋርም የተጻፈችው እቺም ሃ ናት። እነዚህ ሶስቱም ሃ ብለን ነው የምናነባቸው። እቺም ሃ ቅርጻቸውን በደንብ እየለየን መጨረሻ ላይ ወደ መጨረሻ አካባቢ እንደዚህ በግልጽ የሚነግረን ነገር ስለማይኖር እዚህ ጋር በደንብ ከለየናቸው ቢዝኒላህ ሁሉንም ነገር እናውቃቸዋለን። መርሃባ ዳል ዛል ጂም ዳል ኻ ዛል ራ ዛይ ጂም ራ ኻ ዛይ ራ ዛይ ያ ራ ታ ዛይ። አሁንም እዚህ ጋር ወደ ኋላ መለስ ብለን ራ በእንደዚህ አይነት ቅርጽም ሊመጣ ይችላል። ዛይም ካየነው ደግሞ እቺም ዛይ ናት፣ እዚህ ጋርም ያለችው ዛይ ናት። ቅርጻቸውን አሁን በደንብ እየለየ ነው ምንም እንዳንምታታ ካሁኑ እንለያቸው። ጭንቅላታችን ላይ እናስቀምጣቸው ምን አይነት ፊደላቶች እንደሆኑ። ሲን ሺን ሲን ላም ሺን ላም ሷድ ضاد ጣ ظ صاد با ጣ با ضاد ألف ظا ألف عين غين همزة عين زاي غين را صاد عين ضاد غين با عين دال تا غين ذال همزة እዚህ ጋር ሶስቱም ሀምዛ ናቸው። ሀምዛ በሶስት አይነት ቅርጽ ሊጻፍ ይችላል። አንደኛ እኛ መጀመሪያ ላይ ስንቀራ አሊፍ ላይ ከላይ ሀምዛ ቢጻፍ ሀምዛ ብለን ነው የአ ድምጽ ነው የምናወጣው። በዋው ላይ ተመሳሳይ ሀምዛ ከተጻፈ ዋው ሀምዛ ሳይሆን ሀምዛ ነው። እዚህ ጋርም ያ ሀምዛ በመባል ነው የሚጠራው። ሌላው ደግሞ እዚህ ጋር እንድናስተውል አይንም ካየናት እዚህ ጋር አይን ለብቻዋ ስትጻፍ እቺን እናቃታለን። አሁን መጀመሪያ ላይ ስትመጣ አንገቷ ብቻ ይኖራል። መጨረሻ ላይ ስትመጣ ይኸው እዚህ ጋር ጫፉ ላይ ጫፍና ጫፍ ሹል የሆነ አይን ነገር ይኖራል። መሃል ላይ ሲመጣ ይኸው አራት አይነት ቅርጽ አላት። የተለያየ አራት አይነት ቅርጽ ብቻዋን ስትሆን መጀመሪያ ስትመጣ ይኸው እዚህ ጋር ብቻዋን ስትሆን መጀመሪያ ላይ ስትመጣ መጨረሻ ላይ ከቃላቶች ተጻጽፋ መጨረሻ ላይ በምትጻፍ ሰዓት መሃል ላይ በሚጻፍ ገይን ደግሞ በተመሳሳይ ገይንን ካየናት ገይን እዚህ ጋር አለች። ገይን የአይን ነጥብ ማስቀመጥ ነው። መጀመሪያ ሲመጣ መጨረሻ ላይ ሲመጣ መሃል ላይ በመናገኝበት ሰዓት ያላቸው አራት አይነት ቅርጽ አለው። ወደ ዋናው ወደ ቂራአቱ ማያያዝ ምናምን ቦታ ላይ ስንሄድ እንዳንሳሳት ይህን ነገር እናስተውል። መጨረሻ ላይ ምን አለን? እቺን አልቀራናትም። ፋ ቃፍ ዋው ቃፍ ዋው ፋ ዋው ፋ ቃፍ ላም ቃፍ ፋ ላም ያ ፋ ሚም ሚም ሐ ሚም ላም ሚም ታ ሚም ታ ሚም ታ። ስለዚህ ፊደላቶችን በደንብ መለየት ነው። ወደፊት እንዲየነጠጠልን ቃፋ ላም እንደዛ እያለን ሳይሆን ምንቀረው አንዱን ፊደል ከአንዱ ጋር እያያያዝን ነው ምንቀረው። አሁን እዚህ ጋር መያዝ ያለብን ምንድነው? ፊደላቶች መሃል ላይ በሚመጡ ሰዓት ምን አይነት ቅርጽ ነው ያላቸው? አሁን እዚህ ጋር እያሳየን ያለው ነው ለም ቃፍን ቃፍ
ይኸው ለብቻዋ በምትጻፍበት ሰዓት መጀመሪያ ላይ አይተናታል ምን አይነት ቅርጽ እንዳላት። አሁን ከፊደላት መሃል ላይ ሲመጣ መሃል ላይ በምትጻፍበት ሰዓት በእንደዚህ አይነት ሁኔታ ትጻፋለች። አሁንም ፋም ተመሳሳይ፣ ዋውን በተመሳሳይ ከአሊፍ እስከ ያ ድረስ ያሉ ፊደላቶችን እያንዳንዱ መሃል ላይ ሲመጡ መጨረሻ ላይ አንዳንድ ፊደላቶች አይለያይም። በቃ ነጥባቸውን መሃል ላይ ማስቀመጥ ነው። ነጥብ ያላቸው ፊደላት ከሆኑ እነዛ ፊደላቶቹ ነጥባቸውን ብቻ በገቡበት ቦታ እየገባ ነጥብጣቦቹ ማስቀመጥ ሊሆን ይችላል። እንደ አይንና ገይን አሁን በቅርቡ እንዳየናቸው የተለያየ አይነት ቅርጾች የሚይዙ ይኖራሉ። ቢዝኒላ እነዚህን ፊደላቶችን ወደ ኋላ እያደረግን ጭንቅላታችን ላይ አእምሯችን ላይ ለማስቀመጥ እንሞክር። ቢዝኒላ በቀጣዩ ደግሞ አደርሱ ሳሊስ የሚለውን እናየዋለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።